ሰላም 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 ምስጋናችሁ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ወርድ የምትወዱ ወይም አበባ ወይም ፍላወር አለ እኔን ልሽስቱ ሲስ ወይኔስ ግሬዳ እንዴት እንደሚያምር የምትወዱ አላችሁ? እስቲ ኖ በዚህ እረፍ በሉ። መናፈሻ ራሱ አቤት ወርድ በጣም ነው የምወደው ማለት ነው። አረ ልወስ በዚህ እንትን አድርጌ ማለት ነው። አያችሁ እንኩ ወይኔ ሲያምር ቦታው። ከውሻ ጋር ተጫውቶ ፎሎ ካሜር ብድግ አያችሁ። ውሻም ራሱ አቤት ለውሻም እኮ እንትን አድርጓል። እንካ ወሰድ ተወሳለህ። አረጀኔ ነው ስለ ውሻ ማለት ነው። ተው ይሄ ውሻ በጣም ጎበዝ ነው ማለት ነው። ውሻ ማለት በኢትዮጵያ ላይ ሰው ይፈልጋል ማለት ነው። ምክንያቱም ግቢ በጣም ነው የሚጠብቀው ማለት ነው። ይሄ ውሻ እዚህ ቤት ማንም ግቢ እንዲገባ አይፈልግም፣ አይሰጥም ማለት ነው። የዚህ ቤተሰብ ሰው የውጭ የመጣ ሰው ሲነካ ሊነክስ ነው የሚነሳ ማለት ነው፣ ሊበላ ማለት ነው። ስለዚህ ከሰው ልጅ ይልቅ ውሻም ራሱ ሰውን ያውቃል ማለት ነው፣ ይራራል ማለት ነው። በእውነት ነው የምላችሁ። አንድ ሰው እሱ ከሌላ ሰው መጥቶ ግቢ እንደፈለገ መግባት አይችልም ማለት ነው። እና ውሻ አሳድጉ ማለት ነው። ውሻ አሳድጉ። ግን እኔ ውሻ በጣም ነው የሚጠላ ማለት ነው። ግን ሲያይ በጣም ቆንጆ ነው ማለት ነው። አየው ማለት ነው። ለግባችሁ እኮ ጠባቂ እሱ ይሁን ማለት ነው። የሰው ትታችሁ ለውሻ ብትሰጡ ማንም ሰው ዘሎ ወደ ቤታችሁ አይገባም። የፈለገ ነገር ማንኛውን ሰው ይከለክላል ማለት ነው ውሻ። እና ውሻ አሳድጉ ማለት ነው። እኔ ብዙ ተምራለሁ በዚህ ቤት ማለት ነው። ለማሳደግ ዝግጁ ነኝ ማለት ነው። ውሻ ማለት ነው ኢትዮጵያ እጄ በደንብ ፈታሰና አድርገው ነው የሚያሳድገው። ቤትን ይጠብቃል፣ ሰፈርን ይጠብቃል፣ ሁሉ ነገር ይጠብቃል ማለት ነው። ውሻ ቆንጆ ነው። ውሻ የምትጠሉ ካላችሁ እንትን በሉ ማለት ነው። እኔም በጣም ይጠላለሁ፣ አትጥሉ ማለት ነው። ድመት ምንም አይጠቅምም። ድመት አይጥ መብላት ብቻ ነው። ምንም የሚያደርገው ነገር የለም። ግን ይሄ ውሻ ጽዳትን ተጠብቆ ነው የሚያደርገው ማለት ነው። እያያችሁ ነው። ይሄ የሱ እንትኑ የሚያነስበት ነው ማለት ነው። ሚሸና ቦታ ይሄው እዛ ኩአስ ያለበት ቦታ ይሸናል። ከዛ በዚህ አነሳለሁ። ከዛ ወደ ቆሻሻ ይጥላለሁ። ግቢያችን ጽዱ ነው። ምንም ቆሻሻ የለም። ምሽት ሲሆን በሩ ቤት ነው የሚገባው። ከዚህ ፊት ያወርጃለሁ። ቀን በዚህ ግቢ ይውላል። ደግሞ ከፈለግን ይሄን እየተዘጋ እንትን አለ። እሱ ከፍተን ግቢ ሁሉ ይዞራል ማለት ነው። ስፖርት ይሰራል። ደግሞ በቀላሉ ስፖርት ይሰራል። ሻወር ይወስዳል። ሁሉ ነገር ማለት ነው። ስለዚህ ውሻውን አሳድጉ። በጣም ከሰው የሚሻለው ውሻ ነው ማለት ነው። ሰው እኮ ጥሎ ይሄዳል፣ ውሻ ጥሎ አይሄድም ማለት ነው። ይሰጣችሁ ያውቃል ማለት ነው። ሁሉ ጊዜ ንፋስ አለ። በጣም ይቅርታ ንፋስ እንትን በጣም እየጮኸ ነው ይመስለኛል። ነሶር ይላችኋለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮ ጨርሳችሁ አመሰግናለሁ። ሰላም ምስጋናችሁ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ወርድ የምትወዱ ወይም አበባ ወይም ፍላወር አለ እኔን ልሽስቱ ሲስ ወይኔስ ግሬዳ እንዴት እንደሚያምር የምትወዱ አላችሁ? እስቲ ኖ በዚህ እረፍ በሉ። መናፈሻ ራሱ አቤት ወርድ በጣም ነው የምወደው ማለት ነው። አረ ልወስ በዚህ እንትን አድርጌ ማለት ነው።
አያችሁ እንኩ ወይኔ ሲያምር ቦታው። ከውሻ ጋር ተጫውቶ አፖሎ ካሜር ብድግ አያችሁ። ውሻም ራሱ አቤት አቤት። ለውሻም እኮ እንትን አድርጓል። እንካ ወሰድ ተወሳለህ። አላየነህ ነው ስለ ውሻ ማለት ነው። ተው ይሄ ውሻ በጣም ጎበዝ ነው ማለት ነው። ውሻ ማለት በኢትዮጵያ ላይ ሰው ይፈልጋል ማለት ነው። ምክንያቱም ግቢ በጣም ነው የሚጠብቀው ማለት ነው። ይሄ ውሻ እዚህ ቤት ማንም ግቢ እንዲገባ አይፈልግም፣ አይሰጥም ማለት ነው። የዚህ ቤተሰብ ሰው የውጭ የመጣ ሰው ሲነካ ሊነክስ ነው የሚነሳ ማለት ነው፣ ሊበላ ማለት ነው። ስለዚህ ከሰው ልጅ ይልቅ ውሻም ራሱ ሰውን ያውቃል ማለት ነው፣ ይራራል ማለት ነው። በእውነት ነው የምላችሁ። አንድ ሰው እሱ ከሌላ ሰው መጥቶ ግቢ እንደፈለገ መግባት አይችልም ማለት ነው። እና ውሻ አሳድጉ ማለት ነው። ውሻ አሳድጉ። ግን እኔ ውሻ በጣም ነው የምጠላ ማለት ነው። ግን ሲያይ በጣም ቆንጆ ነው ማለት ነው። አየው ማለት ነው። ለግባችሁ እኮ ጠባቂ እሱ ይሁን ማለት ነው። የሰው ትታችሁ ለውሻ ብትሰጡ ማንም ሰው ዘሎ ወደ ቤታችሁ አይገባም። የፈለገ ነገር ማንኛውን ሰው ይከለክላል ማለት ነው ውሻ። እና ውሻ አሳድጉ ማለት ነው። እኔ ብዙ ተምራለሁ በዚህ ቤት ማለት ነው። ለማሳደግ ዝግጁ ነኝ ማለት ነው። ውሻ ማለት ነው። ኢትዮጵያ ሂጄ በደንብ ፈታሰን አድርገው ነው የሚያሳድገው። ቤትን ይጠብቃል፣ ሰፈርን ይጠብቃል፣ ሁሉ ነገር ይጠብቃል ማለት ነው። ውሻ ቆንጆ ነው። ውሻ የምትጠሉ ካላችሁ እንትን በሉ ማለት ነው። እኔም በጣም ይጠላለሁ፣ አትጥሉ ማለት ነው። ድመት ምንም አይጠቅም። ድመት አይጥ መብላት ብቻ ነው። ምንም የሚያደርገው ነገር የለም። ግን ይሄ ውሻ ጽዳትን ተጠብቆ ነው የሚያደርገው ማለት ነው። ይሄ እያያችሁ ነው። ይሄ የሱ እንትኑ የሚያነስበት ነው ማለት ነው። ሚሸና ቦታ ይሄው እዛ ኳስ ያለበት ቦታ ይሸናል። ከዛ በዚህ አነሳለሁ። ከዛ ወደ ቆሻሻ ይጥላለሁ። ግቢያችን ጽዱ ነው። ምንም ቆሻሻ የለም። ምሽት ሲሆን በሩ ቤት ነው የሚገባው። ከዚህ ፊት አውርቻለሁ። ቀን በዚህ ግቢ ይውላል። ደግሞ ከፈለግን ይሄን እየተዘጋ እንትን አለ። እሱ ከፍተን ግቢ ሁሉ ይዞራል ማለት ነው። ስፖርት ይሰራል። ደግሞ በቀላሉ ስፖርት ይሰራል። ሻወር ይወስዳል። ሁሉ ነገር ማለት ነው። ስለዚህ ውሻውን አሳድጉ። በጣም ከሰው የሚሻለው ውሻ ነው ማለት ነው። ሰው እኮ ጥሎ ይሄዳል፣ ውሻ ጥሎ አይሄድም ማለት ነው። ይሰጣችሁ ያውቃል ማለት ነው። ሁሉ ጊዜ ንፋስ አለ። በጣም ይቅርታ ንፋስ እንትን በጣም እየጮኸ ነው ይመስለኛል። ነሶር ይላችኋለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮ ጨርሳችሁ አመሰግናለሁ።